የምናስተምረው ትምህርት ይኖራል ኢንሻአላህ كان በያለንበት ሆነን من أصحاب በጥሞና ትምህርቱን اليمين እንከታተል فسلام በዙም لك ኦሬዲ መግባት የሚችለው ሰው ያህል ገብቶ ሞልቷል ፌስቡክ ላይቭ ነው ወንድሞች በዩቲዩብም እንዲሁ ላይቭ ያደርጉታል ስለዚህ የፌስቡክ ሊንኩን ለወንድም ለእህቶቻችን ሼር ካረግናቸው ኢንሻአላህ ፕሮግራሙ ላይቭ በፌስቡክ እየተካሄደ ስለሆነ መከታተል ትችላላችሁ ዛሬ ላይ በኢቅራ ፋውንዴሽን ስም እንዲሁም ይህንን ትምህርት በያሉበት ሆነው በሚከታተሉ ወንድምና እህቶቻችን ስም ኡስታዝ ያሲን ኑሩን ከልብ የሆነ ምስጋናችንን እናቀርባለን مشكورا مأجورا إن شاء الله تفضل بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين እንግዲህ ዩኬና በዋናነት ኢቅራ ፋውንዴሽን እንዲሁም ከዓለም የተለያየ አቅጣጫ የምትገኙ ወንድሞች የአላህ ሰላም እዝነት ረድኤት ሁላችን ላይ ይስፈን የአላህ ትሩፋት ሆኖ እነዚህ ቴክኖሎጂዎች በአካል ብንራራቅም በአይን ብንራራቅም አገናኝተውናል ሶፍት ይዘልኝ የተመሰገነ ይሁን አላህ ስለ ነገሮችን ሁሌም የሱን ውዴታ ለማግኘት ቴክኖሎጂዎችን የአላህን ውዴታ ለማግኘት ዲናችንን የበለጠ ለማስተዋወቅ ከሚጠቀሙባቸው አላህ ያድርገን اللهم آمين ወንድሜ ሰይፈል እስላም ከመናገር በፊት ቁርአን ገብቶ ያነበበልን ወንድም አለ ይህ ወንድም ያቀራልን حاميم والكتاب የሚለው መግቢያ ሱረቱ ዱኻንን ይቀራልን ሱረቱ ዱኻንን ሲቀራ አንድ ዛሬ ከያስኩት ርዕስ ጋር መነሻ የሆነ ዘንድ እሱን ልጠቀመው ወሰንኩ አላህ ሱረቱ ዱኻን ላይ حاميم والكتاب المبين حاميم ካለ በኋላ አብራሪ በሆነው መጽሐፍ እመላለሁ ይላል አላህ ከዛ ቀጥታ ወደኛ ርዕስ አላህ ይመልሳል إن أنزلناه في ليلة مباركة እኛም ይህን የተከበረ ቁርአን በተባረከው ሌሊት አወረድነው ይላል አላህ እቺ ሌሊት ምንድነች ምናልባት ዛሬ ረመዳን 23 ላይ ነው አላህ ቁርአን ላይ إن أنزلناه እኛ ቁርአንን አወረድነው في ليلة مباركة ይላል ወንድማችን በቀራው አንቀጽ በተባረከው ሌሊት እኛ ቁርአንን አወረድነው إنا كنا منذرين እኛም ተጠንቃቂዎች ነበርንና ይላል እቺ ሌሊት ለየት ያለች ሌሊት ነች አላህ ሲገልጻት فيها በሷም ውስጥ ይፍረቁ كل امر حكيم በዚች ምሽት ውስጥ የተወሰኑት ነገሮች ሁሉ የሚለዩበት ሌሊት ነች ይላል እቺ ሌሊት ምንድነች እኛ ያው ግልጽ በሆነ ቋንቋ መናቃት ለይለቱል ቀድር ትባላለች ለይላ ሌሊት ነች ግን ذا قدر ደረጃዋ ከፍ ያለ ማለት ነው ወይም ለይለቱል ቀደር ዳሉን ፈትህ አድርገን ቅድም ቀድር ብለን ዳሉን ስኩን ያደረገን አሁን ደግሞ ቀደር ካለው የመወሰኛው ሌሊት ማለት ነው አላህ ቅድም በቀራልን ወንድማችን ላይ فيها يفرق كل امر حكيم እንዳለው ማለት ነው ቀደር የመወሰኛው ሌሊት እቺን መግቢያ አድርገን ንግባ ለይለቱል ቀድር ወይም ለይለቱል ቀደር የመወሰኛው ሌሊት አለም የተላቀችው ሌሊት ወይም ቅድም አላህ የገለጸልን ለይለቱ ሙባረካ የተባረከችው ሌሊት ያላት ሌሊት ማነች እሷስ ህይወታችን ላይ ጥላው ምተደው አሻራ ምንድነው እሱን አንድ ሁለት ብያችሁ ወደ ዋናው ትምህርት ልግባ አላህ እቺን ሌሊት ሲያብራራ አንድ አንቀጽ ብቻ አይደለም ያወረደው አንድ ምዕራፍ ነው የሰጠው አንድ ምዕራፍ እቺን ሌሊት ለማብራራት አላህ አውርዷል إن أنزلناها እኛ አወረድነው في ليلة القدر በተላቀው ምሽት አለም في ليلة القدر በመወሰኛው ሌሊት እኛ ቁርአንን አወረድነው ይላል አላህ አወረድነው ሚለውን እውቁ የቁርአኑ ተንታኝ ኢብኑ አባስ የነብዩ አጎት ልጅ ሲተነትኑ ምን ይላሉ አላህ
ከለውሐል መሕፉዝ ላይ የነበረው ቁርአን በዚሽ በተከበረው ሌሊት ወደ ሰማዕ ዱንያ ወደሚገኘው በይተል ማዕሙር የሚባል ቤት አለ። ይህ ቤት ከካዕባ አቅጣጫ ቀጥታ ሰማይ ላይ የሚገኝ ቤት ነው። ይህም ቤት መላእክቶች ልክኛ ካዕባን እንደምንጠውፈው እነሱም የሚጎበኙት ቤት ነው። በየቀኑ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 70,000 መላእክት ይህም ቤት ይጎበኙዋል። እስከ የውመል ቂያማ ሁለተኛ ዙር አይደርሳቸውም ይላሉ። 70,000 ይጎበኙዋል፣ ተመልሰው አይመጡም። ሌላ መላእክት መጥተው ይጎበኙ። ወደዚህ ቤት አላህ ኢና አንዘልና እኛ ወረድነው ፊ ለይለቲል ቀድር በተላቀው ሌሊት በተከበረው ምሽት ወደዚህ ቤት አወረድነው ይላል ቁርአንን ማለት ነው። ከዛ በኋላ ነው ከበይተል ማዕሙር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ነው ከተላኩ በኋላ እንደተጨባጩ እንዳስፈላጊነቱ ከዚህ እየተቀዳ እየተቀነሰ ወደ ምድር ለዳኝነት ይወርዳል። يسألونك عن الأنفال ስለ አንፋል ይጠይቁሃል። ይሄው መልሱ قل الأنفال لله والرسول እንዲህ ብለህ መልስላቸው። ويسألونك عن الأهلة ስለ ጨረቃው ይጠይቁሃል። قل هي مواقيت للناس የሰዎች ጊዜ ማወቂያ ነው ብለህ ንገራቸው። እየተቀዳ ይሄዳል። ويسألونك عن المحيض ስለ ሐይድ ይጠይቁሃል። قل هو أذى فاعتزلوا النساء في المحيض ሴቶችን ሐይድ በሚሆኑበት ሰዓት ግንኙነት ራቅ። አካላዊ መራራቅ ሳይሆን ግንኙነታዊ መራራቅን ራቅ። ቁርአን በይተል ማዕሙር ላይ ወረደ፣ አንደኛው ሰማይ። ነብዩ ሆነው ሲላኩ አላህ እንዳስፈላጊነቱ ያወርደው ነበር እየተቀነሰ ይላሉ ኢብኑ አባስ። እንደምታውቁት አብዱላህ ኢብኑ ኡሚ መክቱም ላይ ረሱል ሰለላሁ ዐለይሂ ወሰለም ፊታቸውን ትንሽ ኮስተር አድርገው ሲዞሩ ቁርአኑ ተቀንሶ ወረደ። አበሰ ወተወላ ፊቱን አጨፍግጎም ዞረ። አንጃአሁል አዕማ አይነ ስውሩም ሰው ወደርሱ በመጣለት ጊዜ ወማ ይድሪከ ለዓለሁ የዘካ ቁርአን እየተቀነሰ ይወርዳል። ስለዚህ አላህ ኢና አንዘልና እኛ ወረድነው ፊ ለይለቲል ቀድር በተከበረው ሌሊት አወረድነው አለ አላህ። በጣም የተከበረ ሌሊት ወይም ቅድም ወንድሜ መግቢያው ላይ በቀራው ቁርአን ኢና አንዘልና እኛ ወረድነው ፊ ለይለቲል ሙባረካ በተባረከው ሌሊት እጅግ የተባረከ ሌሊት ነው። ቁርአን የአላህ ንግግሩ ማለት ነው። ከባድ አጀንዳ ነው። ቀስ ብላችሁ ካያችሁት የአላህ ንግግሩ ወደ ሰው ልጆች የወረደ ዕክሪማ የአቡ ጀህል ልጅ ዕክሪማ ረዲየላሁ ዐንሁ ከሰለመ በኋላ ለእስልምና ከአባቱ ጋር የነበረውን ጠላተኝነት ትቶ ነብዩ እጅግ እስልምናን ከተቀበለ በኋላ ቁርአንን ሲቀራ ቁርአንን ያነሳውና ይስመው ነበር ይላሉ። እቅፍ አርጎ ይስመውና هذا كلام ربي ነበር ያገላበጠ ይህ እኮ የጌታዬ ንግግር እኮ ነው። እስኪ ለአንድ ሰከንድ ሰው እጃችሁ ላይ የሚገኘው መጽሐፍ የተከበረ መጽሐፍ ሞባይላችሁ ላይ ተጫነው ቁርአን የአላህ ቃል ነው ብላችሁ ለአንድ ሰከንድ ሰው ዓለማትን የፈጠረው አላህ ሰማያትን አነባብሮ የገነባው አላህ የሰው ልጆችን የፈጠረው አላህ ዓለም ላይ እስካሁን 100 ቢሊየን ህዝብ አልፏል ተብሎ ይገመታል። አሁን ምድር ላይ 7 ቢሊየን ህዝብ አለ ተብሎ ይገመታል። ይሄን ሁሉ የፈጠረው ጌታ መሊኩ ናስ ኢላሂ ናስ ረቡ ናስ የሰው ልጆች ጌታ የሰው ልጆች አምላክ የሰው ልጆች ፈጣሪ ንግግሩ ነው ብላችሁ ለሰከንድ ሰው ከባድ ስሜት ይሰማችሁ። ቁርአንን ከፍታችሁ ስታነቡ እኔ ሰው አቃለሁ ምናልባት ቢስሚላሂ الرحمن الرحيم የሚለውን ቃል 10 የሚል ሰው ነው ያቃል። ይሄ አላህ ያወራኝ ነው ብለ ቢስሚላህ በአላህ ስም الرحمن الرحيم ጥልቅ ነው ማለት ኢና አንዘልና እኛ ወረድነው ፊ ለይለቲል ሙባረካ በተባረከው ሌሊት ወይም ኢና አንዘልና ፊ ለይለቲል ቀድር በተከበረው በተላቀው ሌሊት አወረድነው። የሌሊቱን ከባድነት አላህ ሊያብራራልና ወማ አድራከ ማ ለይለቱል ቀድር እቺ የተከበረችው ምሽት ሌሊት ማለት
ምን እንደሆነች ምን አሳወቀ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ አጠያየቅ ይላሉ ሙፈሲሮቹ ተዓጅበን ወተዕዚመን በጣም በማክበድ በጣም በማላቅ ምን አሳወቀ ደረጃዋ እኮ የትየለሌ ነው እንደማለት። ከዛ ደረጃዋን አላህ ራሱ በሶስት ስቴፕ ነገረን። ሶስቱን ልያቸው። አንደኛ ለይለቱል ቀድር አለች። የተላቀችው ሌሊት ማለት የመጀመሪያ ደረጃዋ ኸይሩን የበለጠች ነች ሚን አልፊ ሸህር ከአንድ ሺህ ወር በላይ የተላቀ ደረጃ አላህ ተዓላ ተበሉ። አንድ ሺህ ሰዓት አይደለም አንድ ሺህ ወር። አንድ ሺህ ወር ማለት ወደ አመት ስትለውጡ 83 አመት ከአራት ወር ነው። አንድ ሺህ ወር አንድ ምሽት የአንድ ሺህ ወር ያህል ቫልዩ ተሰጥቷል። የመጀመሪያ ደረጃዋ እቺ ሌሊት የአንድ ሺህ ወር ያህል ደረጃ ተሰጥቷል። እቺ ግን አንድ ሺህ ወር ስንቀበል ለዚህ ኡማ ነፃ ስጦታ አልነበረ። ቅሳውን ኢብኑ አባስ ያወሩናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነገራቸው። አንተ መሐመድ ካንተ በፊት በነበሩ ህዝቦች ላይ አንድ ሰው ነበር። እንደሚታወቀው ከኛ በፊት የነበሩ ትውልዶች እድሜያቸው እንደኛ በ100 የተገደበ አልነበር። እድሜያቸው 500 600 1000 2000 እድሜያቸው ረጃጅም ነበር። ነብዩላህ ኑህ ራሱ እንደምታውቁት አላህ ቁርአን ላይ ብቻ የጠቀሰልን የአገልግሎት አመታቸው ብቻ የዳዕዋ አመታቸው ብቻ 950 አመት ነው። ፈለቢተ አልፈ ሰነቲን ኢላ 50 ዓመን ነው። 50 አመት ሲቀረው ለ1000 ዳዕዋ አድርጎላቸው ነበር። ልብ በሉ የዳዕዋ አመታቸው ብቻ 950። ጅብሪል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣና አንተ መሐመድ ካንተ በፊት በነበሩ ትውልዶች ላይ አንድ ሙጃሂድ ስለሆነ ሰው ልንገርህ አላቸው። ንገረኝ። ይህ ግለሰብ ሰይፉን መዞ ለምዱን የጦር ለምዱን ለብሶ 1000 አመት ፊ ሰቢልላህ ወጣ አላቸው። ጂሃድ ወጣ። ከደንጋናችሁ 1000 አመት ማለት 1000 ወር ያህል ወጣ። ልብ በሉ አመት አይደለም 1000 ወር ያህል ወጣ። ያ ማለት 83 አመት ከአራት ወር ያህል ጂሃድ ላይ ነው ግለሰቡ። ይሄን ቅሳ ሲነግራቸው ነብዩ አዘኑ፣ ሰሃቦችም ተከዙ። የኔ ኡመት አሉ ረሱላህ እድሜያችን አጫጭር እና አማራ ኡመቲ ማበይነ 60 و70 ነው አይደል የተነገረ። የኡመቶች አቨሬጅ እድሜ ከ60 እስከ 70። ረሱል ትካዜ ውስጥ ገቡ። በአጅር በምንዳ ኡመቶች የተበለጡ ብለው ማለት ነው። ከዛ ምን አሉ? ወደ አላህ እጃቸውን አንስተው አላህ ወይ የኔን ኡመት እድሜያቸውን አጨራረከው፣ እድሜያቸው ከማጠሩ አንፃር በአጅርም ደግሞ ተበለጡ አላቸው ብለው ወደ አላህ Subhanahu Wa Ta'ala አቤቱታ ሲያቀርቡ አላህ አንተ መሐመድ ላንተም ለኡመትህ አንዲት ሌሊት ሰጠናል በየአመቱ የምትደጋገም ደግሞ በእድሜ ልክ አንዴ አይደለም በአመት በየአመቱ የምትደጋገም አንዲት ምሽትን ሰጠናል። እሷም ከ1000 ወር በላይ ትመዝናል። እርሷን በዒባዳ ያሳለፈ ሰው 83 አመት ከአራት ወር እንደተገዛኝ አድርጌ ይጽፍልታል። ደረጃው እየገባችሁ ነው። እና አንዘልና ፊ ለይለቱል ቀድር የተላቀች ትልቅ ሌሊት ነች። ወይም ቅድም በተነበበልን መግቢያ ላይ ቁርአን እና አንዘልና ፊ ለይለቲን ሙባረካ የ83 አመት አጅርን ይዛ የምትመጣ የተባረከች ሌሊት ነች። የመጀመሪያ ደረጃዋን በምን ገለጸ? እና አንዘልናሁ ፊ ለይለቱል ቀድር የተላቀችው ሌሊት ማለት ኸይሩን ትበልጣለች ሚን አልፍ ሸህር ከ83 አመት ከአራት ወር ወይም ከ1000 ወር በላይ ትመዝናለች። እቺ ሌሊት ሁለተኛ ደረጃዋን አላህ ሲያብራራ ተነዘሉል መላኢካ በዚች ሌሊት ውስጥ መላእካን ይወርዳሉ። መላእካን ብቻ አይደለም የመላእክቶች አለቃ ወሩሁ ጅብሪልም አብሮ ይወርዳል። በኢዝኒ ረቢሂም በጌታ በሆነ ፍቃድ ሚን ኩል አምሪን ሁሉን ትእዛዛት የያዙ ሲሆን ይወርዳል። እዚህ ጋር የአረበኛ አጠቃቀሙ ተነዘሉ ነው ያለው። ተንዚሉ አለ። ተንዚሉ ማለት ይወርዳሉ ማለት ነው።
ተነዘሉ ማለት ይረግፋሉ ማለት ነው። ሁሹዱል መላኢካ የመላእካን ጋጋታ እንደ በረዶ እንደ ዝናብ ነው የሚረግፉት የብዛታቸው ማለት ነው። ተነዘሉል መላኢከቱ ተንዚሉ አላለም። አረቢክ ኮርዱ ሶ ቢዩቲፉል ነው አላህ የተጠቀመው። ተነዘሉል መላኢካ መላእካንም ወደዚህ ይረግፋሉ ወደ ምድር ይወርዳሉ። ይሄ ሁለተኛ ደረጃዋ። የመጀመሪያው ከአንድ ሺህ ወር ትበልጣለች። ሁለተኛ መላእካን ይወርዳሉ። ሶስተኛው ደረጃ ሰላሙን ሂየ እሷም ሰላም ነች ሐታ መጥለዕል ፈጅር ፈጅርም ጎህም እስኪቀድ ድረስ ሰላም የሆነች ይችላል አላህ። ግልጽ ነው። ይቺ ሌሊት እጅግ በጣም ሰላም የሆነች ሌሊት ነች ይለናል አላህ። ይቺ ሌሊት አንዱ ከሚለይበት መንገዱ ውስጥ አንዱ ሌሊቱ እጅግ በጣም ሰላም የሰፈነበት በረከት ያበበበት ደስ የሚል ድባብ ያለበት ምሽት ነው እናገኘዋለን። ታዲያ እቺ ሌሊት እንዲህ ከሆነች እቺን ደረጃዋን የሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ያሳልፉት ነበር? እናታችን አይሻ ትንገረን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናልባት ወንድሞቼ ይህን እየተነተንኩ ያለሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሐረው ለይለተል ቀድሪ في 10 الأواخر من رمضان በሌላ ዘገባ ላይ ፊል ዊትር ብለውታል። ለይለተል ቀድርን በረመዳን የመጨረሻ 10 ቀናቶች ላይ ተጠባበቋት። በተለይ ደግሞ ሙሉ ባልሆኑ ቁጥሮች ላይ 21 23 25 27 29 እነዚህ ለይለተል ቀድር ዴፊኒትሊ የሚገኙበት ናቸው። በዋናነት በ10ሩ ነው። ከ10ሩ ደግሞ የማይስተው እነዚህን ሙሉ ያልሆኑ ቁጥሮችን ያገኘዋል። ምናልባትም እንድናገኘው ህይወታችን ላይ ደማቅ አሻራ እንዲጻፍ ማለት ነው። አንድ ትልቅ ዓሊም ምን ይላሉ? ይሄን የ83 ዓመት ከ4 ወር ሚለውን አንስተው ይህ ማለት እኮ ይላሉ ዱንያ ላይ 100 ሰው 100 ዓመት የተሰጠው ግለሰብ 100 ዓመት እድሜው 100 ዓመት የሆነ ሰው የሚያገኘውን ዒባዳ አገኘን ማለት ነው ይላሉ። ምክንያቱም ቡሉግ እስኪደርስ ድረስ 15 ዓመት አለ። ከዛ ላይ 83 ዓመት ከ4 ወር ጨምሩበት ኦልሞስት 98 ዓመት ከ4 ወር ሆነ ማለት 100 ዓመት ዱንያ ላይ ተቀምጦ ዒባዳ ሰርቶ የሚያገኘውን እኛ በአንዲት ሌሊት እናገኛለን። ወዳጆቼ በእድሜ ልካችሁ 10 ለይለተል ቀድር አግኝታችሁ ቢሆን ምን ማለት ነው? 834 ዓመት ዒባዳ ሰርታችሁ ነው አላህ ፊት የምትቀርቡ። 20 ጊዜ ብታገኙትስ 30 ጊዜ ብታገኙትስ ብዜቱን ለእናንተ ይሄ ሌሊት ስፔሻል ሌሊት ስለሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀናቶች ቀልድ የለም። የህይወታቸው ደማቅ አሻራ የሚጻፍበት ደረጃቸው የሚነባበርበት ነው። ማህርታውን በረከቱን የሚያገኙበት ነው። ሰላሙን የሚጎናጸፉበት ነው። ሰላሙን هي حتى مطلع الفجر በረከት የሚወርድበት ነው። ኢና አንዘልናሁ في ليلة مباركة ውሳኔዎች የሚተላለፍበት ሌሊት ነው። فيها يفرق كل امر حكيم ليلة القدر ቀደም እንዳልን የመወሰኛው ሌሊት ነው። ለምሳሌ በሽተኛ የሆነ ሰው ካለ በዚች ሌሊት ጤንነት የሚታወጅለት ሰው አለ። ሪዝቁ ዱንያ ትንሽ ያንገላታች ያታገለችው ሰው ካለ ሪዝቁ ይስፋለት ተብሎ የሚጻፍበት ሌሊት ነው። فيها يفرق كل امر حكيم የተወሰነው ነገር ሁሉ የሚለይበት ነው። ለይለቱል ቀድር ነው የመወሰኛ ሌሊት ነው። ሪዝቁ ይስፋለት ይጥበብበት፣ ጤንነቱ እንዴት ይሁን፣ የትዳሩ ሁኔታ ምን ይምሰል፣ የህይወት ተጨባጩ ምን ይምሰል የሚቃኝበት ሌሊት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ቀናት ሲገቡ ወቃለት አይሻ እናታቸው አይሻ ባለቤታቸው ምን ትላለች? ረዲየላሁ ተዓላ عنها اذا دخل العشر الاواخر من رمضان የረመዳን የመጨረሻ 10 ቀናት ሲገቡ ነብዩ መሐመድ ሸደ ሚእዛራ ትጥቃቸውን ጠበቅ ያደርጋሉ። አሁን የቁም ነገር ሰዓት ወአህያ ለይለ ሌሊቱን ሙሉ ወይም አብዛኛውን የሌሊቱን ክፍል በዒባዳ ያሳልፉታል። መሃል ላይ ቁርአን ይቀራሉ፣ መሃል ላይ ይሰግዳሉ፣ መሃል ላይ ዚክር ይላሉ። እኛ ደግሞ በተለያየ ልናሳልፈው እንችላለን። ስንሰግድ፣ ስናነብ፣ ስንቀራ የተለያየ ስራዎችን ዒባዳዎችን እየሰራን
ልናሳልፈው የምንችል ወአይቀض አህለ እነዚህ ቁም ነገረኛ ምሽቶች ስለሆነ ቤተሰቦቻቸውንም ያነቁ ነበር። ወንዶች ሚስቶቻችሁን የምታነቁበት ሌሊቶች ናቸው። ልጆቻችሁን የምትቀሰቅሱበት ሌሊቶች ናቸው። ረጅም ሰዓት ላይሆን ይችላል። ተራዊ ሰግዳችሁ ስተኙ ስሑር የምትነሱት ከሌሊቱ 9 ሰዓት ወይም 3 ሰዓት በእናንተ ከሆነ ለሱብሒ 2 ሰዓት ሲቀረው ከሆነ 30 ደቂቃ ቀድማችሁ ፋሚሊ መቀስቀስ 30 ደቂቃ ላይ ይስገዱ፣ ይቅሩ፣ ዚክር ያርጉ፣ ከሌሊቱ በረከት ይሳተፉበት። ዑመር ኢብኑ አልኸጣብ እነዚህን 10 ቀናቶች ሲገቡ ተሐጁድ የራሱን ይሰግድና ቤተሰቡ ሚስቶቹን ልጆቹን መጥቶ ይቀሰቅሳቸዋል። የአላህ በረከት እየወረደ ነው፣ ሰላሙ እየዘነበ ነው፣ መላእካን እየወረዱ ነውና ተነሱ፣ ስገዱ፣ አላህን ተማጸኑት ብሎ ቀስቅሷቸው ይችን የቁርአን አንቀጽ እየቀራ ይወጣ ነበር። ወእሙር አህለከ ቢሰላት ወስጠብር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። እነዚህ ምሽቶች ወንድሜ ሲገባ በደንብ ስላስታወሰኝ ነው አላህን በዒባዳ የምናሳልፍበት የሱን መልካም ውሳኔ ለመጎናጸፍ ወደ በሩ የምንዋደቅበት ነው። ይሄን ካደረግነ ምናልባትም በህይወታችን ውስጥ ደማቅ አሻራ ህይወታችን ላይ ይንጸባረቃል። ትዳራችን ውስጥ፣ የዲን ጉዟችን ውስጥ፣ ትምህርታችን ውስጥ፣ ንግዳችን ውስጥ፣ ስራችን ውስጥ፣ የቤተሰብ ግንኙነታችን ውስጥ ተቆልፎ አልፈታን ያሉ እንቆቅልሾች ሁሉ እልባት የሚያገኙበት ነው። አላህ ለይለቱል ቀድርን አግኝተው ደረጃቸው ከፍ ከሚሉ መልካም ነገሮች ወደ ህይወታቸው ከሚመጣላቸው ሰዎች አድርገን። የረመዳን አሻራ ዋናው ርዕሳችን እሱ ነው። ወዳጆቼ የዚህ ትምህርት ርዕስ ዓላማው ረመዳን 1 ወር ገብቶ ይወጣል። አላህ በአመት ውስጥ ለ1 ወር ከ12 ወር ውስጥ 9ኛውን ወር መርጦታል ረመዳን። በዚህ 1 ወር ውስጥ አላህ ኮትኩቶን አስተምሮን አንጾን ሊሄድ የሚፈልጋቸው ቁም ነገሮች ነው። እነዚህን 1 ወር ጨርሰን ለቀጣይ 11 ወር ስንቅ እንዲሆን ይፈልጋል። ረመዳን ላይ የያዝነው ብርሃን አሻራውን ለቀጣይ 11 ወር ሲያንጸባርቅ እንዲታይብን ይከጀላል። አላህ ረመዳንን ሲደነግግ ጾምን በእኛ ላይ ግዴታ ኩቲበ ግዴታ አድርጌያለሁ ሲል እንድንንገላታ ፈልጎ አይደለም። ከመጾማችን የሚያገኘው ከማፍጠራችን የሚጎዳው ነገር የለም። የምንሰራቸው መልካም ነገሮች በዱንያም ይሁን በአኺራ የሚመለሰው ወደኛ ነው። ኢን አሕሰንቱም ሊአንፉሲኩም፣ መልካም ብትሰሩ ብታሳምሩ ለነፍሳችሁ፣ መጥፎ ብትሰሩ በራሳችሁ ላይ ከአላህ ጋር የሚገናኝ የለም። አላህ ገኒዩን ዐኒል ዓለሚን፣ አላህ ከዓለማት የተብቃቃ ከሁሉም የተብቃቃ። ታዲያ ረመዳን አላህ ለምን ደነገገ? ሲደነግገው ማሰቃየት ወይም ማስቸገር ዓላማው እንዳልሆነ ህግጋቱን ሲቋጭ እንዲህ ብሎታል። ዩሪዱ ላሁ ቢኩሙል ዩስር፣ አላህ ረመዳንን በእናንተ ላይ በመደንገጉ የሻተው የፈለገው ማግራራትን ነው። ወላ ዩሪዱ ቢኩሙል ዑስር፣ ማጨናነቅን መወጠርን አይደለም አላህ የፈለገው። ሰው ለምን አደረገው? ወዳጆች ረመዳን ህይወታችንን እንዳዲስ ምንገመግምበት፣ ስርዓት ያጣው የህይወታችን ዘይቤ አቅጣጫ የሚይዝበት ትልቅ የማስተማሪያ ተቋም፣ የሚያንጸን ማዕከል ነው። ረመዳን ላይ የምንወስዳቸው ያወቅንም ሳናቀም የምንወስዳቸው አስተምህሮቶች ቀጣይ ህይወታችንን የሚያደምቅ ብርሃን። የተወሰኑትን ልጥቀስላችሁ የበለጠ ግልጽ ስለሚያደርገው። አሁን ህይወታችን ዞር ብላችሁ ስትመለከቱት ስርዓት የለም። ቀጠሮ አናከብር። የሰርግ ቀጠሮ፣ የስብሰባ ቀጠሮ፣ የሹራ ቀጠሮ፣ የዳዕዋ ቀጠሮ፣ ቀጠሮዎችን ዘርዝሯቸው አናከብር። ህይወታችን ፕሮግራም እንዳይደለም። ስራ አርፍደን እንሄዳለን። አብዛኞቻችን ከደሞዛችን ላይ ይቆረጣል። ለሰው በዚህ ሰዓት እንደውላለን እንላለን፣ በሰዓቱ አንገኝ። ምክንያቶች ልንደረድር እንችላለን። ረመዳን ይመጣና ህይወታችን ላይ እንደ አዲስ አቅጣጫ ይሰጠናል። 30 ቀን አንድን ነገር ስንደጋግመው ህይወታችን ላይ ይሰርጻል።
አሁን ሞደርን ሳይንቲስቶች በተለይ ፐርሰናል ዴቨሎፕመንት ሳይንስ አጥኚዎች አንድ ነገር ለ21 ቀን ተደጋግሞ ከተሰራ ሃቢት ይሆናል ይላል። ባህል ይሆናል፣ ልምድ ይሆናል። ወደ ህይወታችሁ ላይ ይሄን ነገር ወስዳችሁ ፈትሹት። ለምሳሌ ጠዋት ላይ የምትነሱት እናንተ 8 ሰዓት ላይ ከሆነ 7 ሰዓት ላይ መነሳት ለ21 ቀን ካረጋችሁት ከዛ ወዲያ ይወስዳችሁ። ወደ ቡና እንምጣ። እንደሱስ ስለሚታይ ብዙ ጊዜ ቡና መጠጣት ቋሚ ልምዳችሁ ከሆነ ለ21 ቀን ካቆማችሁት ቡና ሱስ ይተዋችኋል። ሁሉንም ነገር ለ21 ቀን አከታተላችሁ ካረጋችሁት ሃቢት ይሆናል፣ ልማድ ይሆናል፣ ቋሚ ባህሪ ይሆናል ማለት ነው። ሁሉንም ማንበብ እምቢ ይላችኋል አይደል? 21 ቀን ታገላችሁ ጠዋት አንብቡ። ከዛ ወዲያ ሳታነቡ መውጣት አትችሉም። ልክ አሁን ሳታነቡ እንደምትወጡት ሁሉ ያኔ ደግሞ ካላነበባችሁ መውጣት አትችሉም። ግልጽ ነው። ሁሉንም ነገር 21 ቀን ስትሞክሩት ኢፌክት አለው ይላሉ የፐርሰናል ዴቨሎፕመንት ሳይንስ አጥኚዎች። ወር ተሰጥቶናል። የባከነ ጊዜም ካለ ተጨማሪ እስከ 30 ቀን ጊዜ ተሰጥቶናል። ግልጽ ነው። ምናልባትም ሀይድም የሆኑ እህቶች ካሉ እቺን 21 ቀን ተከታትሎ የመስራትን እድል የሚያገኙበት ጥበብም ሊሆን ይችላል። አላህ 30 ቀን ሲያደርግ በ30 ቀን ውስጥ ደጋግመን ስናደርገው ምናልባትም ደግሞ የተራረፈ ነገር ካለ ከሸዋል 6 ቀን ስንጨምርበት ቋሚ ልማድን እንወስዳለን። ይሄን ልብ በሉና አንድ ሁለት ነጥቦችን ማነሳቸው በዚህ መነጽር እያችሁ። ለምሳሌ ጊዜን ፕሮግራም አንጠብቅ። ረመዳን ግን ይመጣና የመነሻና የመቋጫ ፕሮግራም ለጾም አበጅቶለታል። ስሑር ላይ ይያዛል፣ ፍጥር ላይ ይፈታል ጾም ሲባል። አሁን ስሑር ላይ አዛን ከማለቱ በፊት እናቆማለን። ለምሳሌ አዛን የሚለው የሚመከር አለ 50 አንቀጽ የመቅራት ያህል ጊዜ ይኑረን የሚል። ሌላው ደግሞ አዛን ከማለቱ 1 ደቂቃም 2 ደቂቃም ማቆም ይቻላል፣ ችግር የለውም። ውሰዱት። አሁን ረመዳንን አዛን ከማለቱ በፊት አዛን ሊል ነው እንዴ ብሏል እንዴ አላለም እንዴ እያልን ጠብቀን ስሑር እንሳለን። ይሄ ባይ ዲፎልት አወቅነውም አላወቅነውም ሰብኮንሽስ ማይንዳችን ውስጥ አእምሯችን ውስጥ ለደቂቃዎች ቫልዩ መስጠት ተቀርጾ ያልፋል። ከኔ ጋር ናችሁ? ልብ እያላችሁት ነው? ለ3 ደቂቃ ዋጋ መስጠት ስንጀምር በአንድ ወር ውስጥ ይሄን ፕራክቲስ ስናደርገው በቀጣይ 11 ወር ውስጥ ለ3 ደቂቃ ቫልዩ መስጠት እንጀምራለን። ፍጥር ላይ ተመለሱ። ቀኑን ዋላችሁ አዛን ከማለቱ 3 ደቂቃ በፊት ብታፈጥሩ ጾሙ ይቆጠራል? ሁላችሁም በአንድ ድምፅ አይቆጠርም ነው። አዛን እስኪል መጠበቅ አለብን። ግልጽ ነው። ስለዚህ ለማፍጠር 3 ደቂቃ ዋጋ ካላት ረመዳን ጾሟል አልጾመም ለማስባት 2 ደቂቃ ዋጋ ካላት በየትኛውም የህይወት ጉዞ ላይ 2 ደቂቃን ዋጋ ስጥ ይያለ። ቀጠሮ ስትቀጠር 2 ደቂቃ እንዳዘገይ ማለት ነው። ስብሰባ ላይ ከ2 ደቂቃ ዘግይተህ እንዳትመጣ ማለት ነው። የገባችሁ ነው? ሰርግ ላይ እንደዛው፣ ስብሰባ ላይ እንደዛው፣ ዳዕዋ ላይ፣ ቀጠሮ ላይ ህይወታችሁን ፕሮግራም አድርጉት ማለት ነው። ቋንቋ ያው ሰዎቹ የሚቀልዱት ቀልድ አለ። ድሮ ጀምረን እንለው ነበር የአረቦቹ ቀጠሮ ይባላል። አረቦቹ ለማለት የተፈለገው ቁርአን የወረደው በአረበኛ ቋንቋ ነው። የቁርአንን አስተምህሮት በደንብ ሊይዙ ከሚገባቸው ሰዎች የተገኘ ጉድለት ብለው የአረቦቹ ቀጠሮ ይሉታል። ምን በአንድ ቃል ይገልጹታል? መውዒዲ ማዓከ ፊ ሰዓት الخامسة ካንተ ጋር ያለኝ ቀጠሮ 5 ሰዓት ነው። ወሰአቲከ ፊ السادسة 6 ሰዓት ላይ ይመጣልህ። فإن لم آتيك في السابعة 7 ሰዓት ካልደረስ فاذهب في الثامنة 8 ሰዓት መሄድ ትችላለህ። እየገባችሁ ነው? 5 ሰዓት ቀጠሮ ካንተ ጋር ነው። 6 ደርስልሃለሁ። 7 ካላገኘኝ 8 ሰዓት ሂድ። ስንት ሰዓት አቆሙ? 4 ሰዓት ወይ 3 ሰዓት ሙሉ ማለት ነው። ቁርአን በቋንቋቸው ወርዷል ተብሎ የቁርአን አስተምሮት ሊይዙ ይገባል ከሚባሉት ትውልዶች ውስጥ እንዲህ አይነት ለፕሮግራም ተገዥ ያለመሆን ክፍተት አለ እያሉ ትንሽ ሲሸነቁጧቸው ነው በነገር። ስለዚህ ረመዳን ይመጣና ህይወትሽን ቅርጽ ያስይዘው፣ ፕሮግራም ያደርገው፣ ያስተካክለዋል፣ ለደቂቃዎች ዋጋ እንድንሰጥ ያደርገናል። ግልጽ ነው።
ድሮ ጠዋት 2 ሰዓት ተነስቶ ቁርስ መብላት የሚከብደው ሁሉ አሁን 9 ሰዓት ተኩል ከሌሊቱ ተነስቶ ለሱብሂ 2 ሰዓት በሚቀረው ሰዓት ተነስቶ ህይወቱን አጀስት ያደርጋል። ምን ማለት ነው ይሄ? ምን ማለት ነው? እስኪ ልብ በል። ምናልባት ወደ ውጭ ሀገር የሆነ ጉዞ ሲኖረን ቀድመን እንቅልፋችንን ጥለን ስንነሳ ቀን ላይ እንረብሻለን። ለወር ሙሉ ግን ይሄን ፕራክቲስ እናደርገዋለን። አዲስ ካልቸር ዴቨሎፕ ማድረግ ትችላለህ ያለን ነው አላህ። ትችላለህ ያለ ረመዳን አሻራው በዚህ መልኩ በቀጣይ ህይወታችን ላይ እንዲታይ ይከጀላል። ህይወታችሁን ዙራችሁ ተመልከቱት፣ ስርዓት የለውም። ስለዚህ ወደኛ የሚጠበቀው ኢማ አን ነኩነ ጋሪቀን ፊል ፈውዳ ወኢማ አን ነኩነ ፊ ተንዚም። ህይወታችን አሊያም በተራነት ማዕበል ይናጣል፣ አሊያም በፕሮግራም ሰጥ ለበጥ ብሎ ይሄዳል። አውሮፓ ላይ እናንተው ባላችሁበት አገር የተደረገን አንድ ጥናት ልንገራችሁ፣ ህይወት እንዴት ቅርጽ እንዳጣች ሲያሳዩ። እንግዲህ እናንተ አካባቢ ነው የበለጠ ስርዓት ትይዛላችሁ፣ ጊዜ አክብራችሁ ትሰራላችሁ የሚባለው። በቅርቡ የተደረገ ጥናት አንድ የሊደርሺፕ ትሬኒንግ ላይ የወሰድኩትን ነው የምነግራችሁ። በተደረገ ጥናት አውሮፓ ውስጥ የሚኖር አንድ የመንግስት ሰራተኛ፣ ራሳችሁንም ታዘቡት አሁን በመለው ሐሳብ፣ አንድ የመንግስት ሰራተኛ በአመት ውስጥ 6 ሳምንታትን የጠፋውን ወረቀት፣ ፋይል፣ ወረቀት፣ ስክሪፕቶ፣ ስቴፕለር መምቻ ለማግኘት ያጠፋል ይላል። ግልጽ ነው። በአመት ውስጥ 6 ሳምንት ወረቀት ሲፈልግ፣ ፋይል ሲፈልግ፣ ጠረጴዛው ላይ ሲያገላብጥ፣ ፋይል ሲፈልግ፣ ስክሪፕቶ ሲፈልግ፣ ስቴፕለር መምቻ ሲፈልግ፣ ወረቀት ሲፈልግ የሚያባክነው ጊዜ ሲጠና በአመት ውስጥ ያለው 6 ሳምንት ያህል። ይሄን ደግሞ ወደኛ ሀገር መልሱ። ምን ያህል ከባድ ነው። ህይወታችን ስርዓት አጣለሽ ማለት ነው። ረመዳን ለህይወታችን ያስፈልገዋል። መጥቶ በግዴታ ጾምን ግዴታ አድርጎ ህይወታችን አንጾት 11 ወር ሩጡበት ይላል። እስኪ ህይወታችሁን ፈትሹት መለስ ብላችሁ። ፕሮግራም ድነን ስርዓት አለው፣ ልቅነት አይበዛበትም። ብዙ ጊዜ ሞባይልን የታስቀምጨው ነው ሚል አቤቱታ አይሰማ። የመኪና የቁልፍሳ ብለን አናቅም። የበሩ ቁልፍ ጠፍቶን 5 ደቂቃ አጥፍተን አናቅም። ስንፈልግ ሞባይላችን ላይ ሴቭ ያደረግናቸው ስልኮች በትክክል ባለመመዝገባችን ሞባይላችንን ስንቆፍር አለዋለን እንዴ መዝግቤው እኮ ነበር። በአባቱ ስም ይሆን ወይስ በድርጅት ስም ነው እንዴ ሴቭ ያደረኩት? ወይስ በማን ስም ነው? በኒክኔም ነው? ስንት የፈልገን ሰዓታት አቃጥለን አናቅም። ህይወት ስርዓት አጣ። እሺ ብዙ ጊዜ ከቤት ወጣችሁ ከሄዳችሁ በኋላ ሞባይል ረስታችሁ የተመለሳችሁበት ጊዜ ነው? የቢሮ ቁልፍ ትዝ ብሏችሁ አልተመለሳችሁ? አሊያም ወደ ባንክ ድሮፕ የምታረጉት ዶክሜንት፣ አሊያም የልጆቻችሁ የትምህርት ቤት የሆነ ሰርቲፊኬት ወጣችሁ ብዙ ሜትሮች ከሄዳችሁ በኋላ አልተመለሳችሁ? ህይወት ኢምፕሮግራምድ ነች። አያችሁ፣ ህይወታችን ስርዓት የላት። ስለዚህ ረመዳን ይመጣና ስርዓት ያስሰው፣ ለደቂቃዎች ቫልዩ እንድንሰጥ፣ ዋጋ እንድንሰጥ፣ ቁም ነገር እንድንሰራ ረመዳን መጥቶ ህይወታችንን እንደ አዲስ ያድሰው። 20 ምናምን ቀን ጾማችሁ እስኪ ራሳችሁን መለስ ብላችሁ ታዘቡ። ረመዳን ያደሰው የህይወታችሁ ክፍል አለ። ፕሮግራም እንዳደረጓችኋል፣ ለቀጠሮ ዋጋ እንድትሰጡ አድርጓችኋል። ይሄ በቀጣይ ህይወት ውስጥ አሻራው ካልታየ ረመዳን ላይ ኢፌክቲቭ አልነበር፣ ግልጽ ነው፣ ውጤታማ አልነበርንም። አላህ በዝነቱ ይቀበለናል ኢንሻአላህ። ግን ረመዳን አስርጾ ሊሄድ የፈለገ ቁም ነገር አልተዋሃደንም ማለት ነው። ታዘቡት። ነገር ረመዳን ይወጣል። ምን ያህሎቻችሁን ቀየረ? የትኛውን የህይወት ክፍላችሁን አስተካከለ? ዞር ብላችሁ ተመልከቱት። ሌላ ረመዳን ሲመጣ አስተካክሎት የሚሄደው ነገር አስተሳሰብን። ምናልባት ባለፈው ወንድሜ ኡስታዝ በድሩ ስለ ለውጥ ስለ አስተሳሰብ ለውጥ ነግሯቸዋል። አንድን ነገር ለውጦ ይሄዳል ረመዳን። ሁሉም ነገር ይቻላል የሚለውን ሳይንስ አስርጾት ይሄዳል። ረመዳን ላይ ህይወታችን መጥቶ ገለባብጦታል። የቁርስን ሰዓት ቀይሮታል፣ የምሳን ሰዓት ቀይሮታል፣ የራትን ሰዓት ቀይሮታል፣ አመጋገብን ቀይሮታል፣ ያተኛኝ ስርዓታችንን ቀይሮታል። ድሮ ኢሻ ሰገድነ መተኛት ነው።
አሁን ግን ተራዊህ ይባላል። ምናልባት አሁን ከተፈጠረው ዓለም አቀፍ በሽታ አንፃር በመስጂድ አልሰገድን ይሆናል። እኔ ስለ ጥቅል ረመዳን ለማወራው ከበሽታው በፊት ስለነበረው አሁንም ቤታችን እንደምንሰግድ ተስፋ ስለማደርግ ማለት ነው። የመተኛ ሰዓታችን ቀይሮታል። ሁሉን ነገር መጥቶ ረመዳን ድብልቅልቅ አድርጎት አዲስ የህይወት አሰላለፍ ሰጥቶን ይህም ያሳየው መሰላችሁ ህይወታችሁ ላይ ያሉ ተጨባጮች ልትለውጡ ትችላላችሁ እያለ ይሄ ሁሉን ቀየራችሁታል። ምሳ ተዘለላለ፣ ቁርስ ተዘለላለ እንዴ አይደለም ከሱብሂ በፊት መብላት ታስቦ አይታወቅም። ሱብሂ ሰግደን ይተኛ እንደገና ተኝቶ አሊያም ሌላ ነገር ቆይተን ቁርስ የሚበላው ሱብሂ ተሰግዶ ከ3 ሰዓት ከ4 ሰዓት በኋላ ቁርስ ምንበላ አሁን ከሱብሂ በፊት 1 ሰዓት በፊት ነው የምንበላው። what does this mean? This means አዲስ ላይፍ ስታይል ወደ ህይወት ማምጣት ትችላለህ እያለ ነው አላህ። ምናልባት የናንተው ሀገር ሰዎች የሚሉትን አንድ አባባል ወደዋለሁ nothing is impossible except the word impossible። ምንም ነገር ማይቻል የለም አይቻልም ከሚለው ዲክሽነሪ ውስጥ ካለ ቃል ውጭ ሁሉም ይቻላል በአላህ ፍቃድ። وما تشاءون الا ان يشاء الله ይህ ማለት ትችላላችሁ ማለት ግን ዞሮ ዞሮ የመለኮታዊ ፍቃድ እርዳታና ረድኤት አስፈላጊ መሆኑ እንደተጠበቀ ሆኖ ትችላላችሁ እያለ ነው። አይቻልም የሚለው ቃል በእንግሊዘኛ ምንድነው? impossible ነው የምትሉታል። impossible impossible ነው። impossible አሁን impossible ከሚለው ላይ ከላይዋ ላይ አይ ላይ አፖስትሮፍ አርጉባት አይ ትሆናለች። ከዛ አፖስትሮፍ አለ ኤም ሲመጣ አይ አም ማለት ከዛስ possible possible እንጨምሩበት አይ አም possible ማለት impossible ከሚለው ቃል ውስጥ ሰዎች ይቻላልን እያወጡ ነው። ካይቻለም ውስጥ ይቻላል ቃሉ ራሱ ይቻላል ነው እያለ ነው። ለምን ነው መስምት ይሉናል የስነ ለውጥ ሳይንስ አስተማሪዎች። ህይወትህን እንደ አዲስ መቃኘት ይችላል። እስከዛሬ ሱብሂ የሚያልፍ ሰው ከሆንክ ከሱብሂ በፊት ተነስተ መስገድ አይደለም መብላት ሁሉ ይችላል። so you can do it እያለ ነው። ሰው ሲጋራ ማጨስ ማቆም አይሳካልኝም ይላል። ጫት ማቆም አልችልም ይላል። ሺሻ አልችልም ይላል። ረመዳን ላይ እንዴት ለ14 ሰዓት ማቆም ከቻለ ከሌሊቱ 10 ሰዓት ጀምረ እስከ ፍጡር 1 ሰዓት ድረስ ሲጋራ ቆማል 13 14 ሰዓት ማቆም ከቻል ቀጣዩን ህይወትህን ማቆም ትችላለህ እያለ ነው አላህ። you can do it ለምንድን ነው ማች ልታደርገው ትችላለህ እያለ ነው አላህ። ደግሞ ወደ ኸይር ስራ ገልብጡት። ቁርአን አንቀራም ነበር ድሮ። ቁርአኖቻችን ሁሉ አዋራ ይለብሳሉ። ረመዳን መጥቶ ነው የሚያጸዳቸው። መስጂድ ጀማዓ መስገድ ወኔ የለንም። ረመዳን ላይ ግን ተጋፍተን ሞላዋል። ለምን ለአንድ ወር ውስጥ ቻል ነው። ስለዚህ በቀጣይ ህይወት ትችላለህ። ቁርአንም ወርድ ይዘህ መቅራት። አሁን እኮ አንድ ያختምነ ሁለት ያختምነ እያልን ነው አይደል? ሶስት ያختምነ ዱዓ ያረግን ነው በየኺትማው። በወሩስ ሁለት ሶስት የማختም ከቻለ ግልጽ ነው። ስለዚህ በየወሩ አንድ የማختም እንችላለን ማለት we can do it። ቁርአን ረመዳን የሚያስተምረን ማይቻል ነገር የለም ልታደርገው ትችላለህ ይላል። ሁለተኛው ረመዳን ህይወታችን ላይ እንዲንጸባረቅ የሚፈልገው አሻራ ሁሉን ነገር ይቻላል፣ ህይወቴን መቀየር እችላለሁ፣ ከሱስ መውጣት እችላለሁ፣ የተሳካን ትዳር መምራት እችላለሁ፣ በኢኮኖሚ ስኬታማ መሆን እችላለሁ፣ የጀመርኩትን ዲግሪ ሆነ ማስተር መጨረስ እችላለሁ በአላህ ፍቃድ የሚል ስሜትን እንዲንጸባረቅብን ይከጀላል። ሌላኛውና መሰረታዊ የኔም ማምነው ለውስጣችሁም እንዲሰርጽ የምፈልገው በተለይ ደግሞ አሁን ካለንበት ወቅታዊ ተጨባጭ በተለይ እንደ ሀገራችን የማህበራዊ ሚዲያው መመሰቃቀል፣ የፌስቡክን እርግጫ፣ የዩቲዩብን ፍልሚያ ታውቁታላችሁና ረመዳን አንዱ አስርጾ መሄደው ትምህርት አንደበትን መጠበቅ እንድንችል ያደርጋል። ምንጽፈውን ምንናገረው ነገር እንድንመዝን አስተምሮን ይሄዳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረመዳን ላይ
ወይም በሌሎች ጾም ቀናቶች ውስጥ ልንከተለው የሚገባ መርህ ሲነግሩን إذا كان يوم صوم أحدكم አንዳችሁ የጾማችሁ ቀን ከሆነ فلا يرفث መጥፎን ንግግር አያውጣ ولا يفسق አያምጽ فإن سابه أحد أو قتله አንድ ሰው ደንበር ካለፈበት ከሰደበው فليقل ብሎ ይበል إني صائم እኔ ጾመኛ ነኝ አልመልስልህም ይበል ታግሶ አምቆ ይለፍ አንደበቱን ይጠብቅ ግልጽ ነው ይህ ትልቅ አስተምህሮት በሌላም ሐዲሳቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ለም يدع ያልተወሰው قول زور የሐሰት ምስክር والعمل ببሱ መስራትን فليس لله حاجة الله ከሱ ጉዳይ የለውም بأن يضع طعامه وشرابه ምግቡንና መጠጡን በመተው አላህ ለሱ ቁብ አይሰጠው ቫልዩ የለውም አላህ ዘንድ አንደበቱ አልታሰር ብሎ በብዕሩ ሰውን እየሸነቆጠ አገር እያጋጨ ህዝብ እያባላ የተቀራረቡትን እያራቀ ጾም ያለው ብል አላህ ዘንድ ቫልዩ የለው ወዳጆቼ አሁን ማህበራዊ ሚዲያን ከተመለከታችሁት አጽንኦት መስጠት እንፈልገው እሱ ጦር ከፈታው ወሬ ፈታው ምስቅልቅል ነው ያለው ሁሌም ስጋት ሰው እየተሰማው እንዲኖር ተደርጓል ወሬ ወለድ ዜናዎች እዚህ ዛይ እንጸባል እንደምታውቁት አሁን ባለንበት ዘመናችን ይሄው ዙም እንኳን አዲስ ቴክኖሎጂ ነው ካሁን በፊት ዙሙን ብዙ ተጠቅመን አናውቅም እንደ አዲስ ግን አዳዲስ የሚመጡ ነገሮች ብዙ ናቸው ዋትስአፕ ስንል ታንጎ ስንል ኢሞ ስንል ቴሌግራም ስንል ምን ያለመጣል እነዚህ ሁሉ ሚዲያዎች ወደ ምድር ወደ ሰው ልጆች የሚያሰራጯቸው ነገሮች ብዙ ናቸው እንደ መረጃ የተወሰኑት ልጥቀስላችሁ በአንድ ደቂቃ ውስጥ ዓለም ላይ 6 ሚሊዮን የፌስቡክ ገጾች ላይ ጽሁፍ ይለቀቃል ልብ ብላችኋል በአንድ ደቂቃ ውስጥ 6 ሚሊዮን ገጾች ይለቀቃሉ ጽሁፍ ተጽፎባቸው ሰርፕራይዚንግ በአንድ ደቂቃ በአንድ ሰዓት በአንድ ቀን ማለት ነው within 1 minute 6 ሚሊዮን ገጾች ፌስቡክ ላይ ይለቀቃሉ አሁንም በአንድ ደቂቃ ውስጥ 1.3 ሚሊዮን ቪዲዮዎች ዩቲዩብ ላይ አፕሎድ ይደረጋሉ ይጫናሉ አሁንም በአንድ ደቂቃ ውስጥ 2 ሚሊዮን ጎግል ላይ ሪሰርች ይደረጋል በአንድ ደቂቃ ውስጥ አሁንም በአንድ ደቂቃ ውስጥ 20 ሚሊዮን ኢሜሎችን የሰው ልጆች ይለዋወጣሉ 20 ሚሊዮን በአንድ ደቂቃ ውስጥ በጣም ከባድ ማዕበል ነው አሁን የሶሻል ሚዲያው ማዕበል ወሳኙ ጥያቄ ግን ምን ያህሉን ነው ለአገር ግንባታ ለማህበረሰብ ትስስር ለዲኑ በሚጠቅም መልኩ የተጫወተው ያለ አብራችሁ አትጋሩኝም በመለው ሐሳብ ላይ አብዛኞቹ አፍራሽ አይደሉ አብዛኞቹ ህዝብን የሚያራርቁ አይደሉ ማህበረሰብን የሚያራርቁ አይደሉ ፌስቡክን ወሰዱ እንደሳምቱ እነ ማርክ ዙከንበርግ ፌስቡክን ክሬት ሲያደርጉት መጀመሪያ ዓላማው ማጣላት አልነበረ ማቀራረብ ነበር የተጠፋፉ ወንድማማቾች የተራራቁ ጓደኛማቾች እንዲተያዩ እንዲገናኙ ልክ ቪርቹዋል የሆነ ጀማ ልክ እንደ አንድ አብረው እንዳሉ አይነት እንዲገናኙበት ታስቦ ነው የተፈጠረው ፌስቡክ አሁንስ ፌስቡክ የተገናኙ መራራቂያ የተዋለዱ መዘጋጊያ አብረው ያደጉ መጠፋፊያ መሳሪያ ሆነ ድሮ የተጠፋፉትን ለማገናኘት ነው የተፈጠረው አሁን የተገናኙትን ለማራራቅ ነው አገልግሎት ላይ እየዋለ ያለ ያልተሰሩ አጀንዳዎች ያልተባሉ ሐሳቦች ይለቀቃሉ መንግስት ያላለው ነገር ይወራል ኡስታዞች ያላሉት ነገር ይዘገባል ፖለቲከኞች ያላሉት ነገር ዛዛ ሰው ይቀባበላል እኔ አንድ የገጠመኝን አንድ መጽሐፍ ላይ ላካፍላችሁ በመንግስቱ ኃይለ ማርያም ዘመን አቶ ጓድ መንግስቱ ባሉበት መድረክ ላይ መድረኩን አስተዋውቆ የሚከፍተው ግለሰብ አንድ አባባል አለ ሰውን ሰው ያሰኘው ስራው ነው ብለዋል ጓድ መንግስቱ ኃይለ ማርያም አለ አባባሉ ደስ ይላል
ከዛም ጓድ መንግስቱ ኃይለማርያም ዞር አሉና አረ ይሄን አባባልን ያላልኩም ማለት ሲሉ በምን ይውጣ ይግለሰብ አይ ክቡር ሆይ እንዲህ አይነት ወርቃማ ንግግር ከርሶ እንጂ ከአድሃሪያን አንደበት አይወጣም ብዬ ነው አላቸው። ገብታችኋል? እንዲህ አይነት ወሬዎች ይወራሉ። ፌስቡክ በኔ ገለጻ ፌስ ኦፍ በልጅነት ፌስ ኦፍ የሚል አንድ ፊልም አይተናል። ፊት እየቀያየሩ የሚሰሩት ፊልም አለ። ሰዎች ፊት ቀይረው በሌላ ፊት የሚመጡበት መድረክ በዋናው ፎቶግራፉን በለጠፈበት በስሙ በከፈተው ፔጁ አድንቆ አወድሶ መልካም ነገርን ገልጾልህ በማይታወቅ ስሙ ጭምብሉን ካጠለቀ በኋላ ይሰድባል፣ ይተቻል፣ ያወግዛል። እኔ ፌስቡክ ንፍቅናን እያስተማረን ይሆን ይላልው አንዳንድ ሰዎች ደርሰንባቸዋል። በዋናው ፔጁ እንትና ብሎ ላይ ይሰቅሎ ጉም ያደርስህና በሌላ በኒክኔም ገብቶ ታች መሬት ላይ ይፈጠፍታል። ንፍቅና ነው ይሄ። በነብዩ ሰለላሁ ዐለይሂ ወሰለም ገለጻ ዙል ወጅሃይን ባለ ሁለት ፊት ያሏቸዋል። ፊት ለፊት ጥርስ ይሰጣል፣ ከጀርባ ጩቤ ይመዝባል። يلقاك بوجه ابي ذر وبقلب ابي جهل እንዳሉት ማለት ሲያገኝ በአቡ ዘር ፊት ነው። አቡ ዘር ፈገግ ብሎ ነው የሚቀርብ፣ ግን በውስጡ ደግሞ በአቡ ጀህል ቀልብ ነው የሚቀርብ። እንዲህ አይነት ፊቶችን ፌስቡክ እየፈጠረ ሶሻል ሚዲያውን ተበክሏል ወዳጆች። እነዚህን ከእንደዚህ አይነት አስቀያሚ ጣጣ ለመውጣት ሶስት መፍትሄዎችን ጠቅሳለሁ። በዋናነት አሁን የተነሳውበት ረመዳን ለኛ ፈጥሮት የሚሄደው ኩትኮታና እነዛ የመጀመሪያ ምንም ነገር ላይ ፌስቡክ ስናይ አደራችሁን ዛሬ የምትከታተሉኝ ይሄን ተግባራዊ ታደርጋላችሁ እየተስፋ አደርጋለሁ። ያው እንደምታውቁት ከናንተ ጋር ሲሆን ላፈጥር ትንሽ ደቂቃ ነው የቀረኝ። በጾም አንጀት ነው የምናገረው፣ ትቀበሉኛላችሁ እየተስፋ አደርጋለሁ። የመጀመሪያ ሳናጣራ ሼር ያንን ነገር ሼር ማድረግ እናቁም ወዳጆች። የሰማነው ኢንፎርሜሽን መጥቶ ሳናበጥረው ሳናረጋግጠው እንዳናስተላልፍ። አሁን ውዥንብር ነው እዛዛ ተሰማል ሲጣራው ሃይቋጥርም ውሸት ነው ሁሉ ነገር። 7 ኬላዎችን ማለፉን እርግጠኛ ሆኑ ጻፉት ከቻላችሁ። 7 WH ይሏቸዋል። 7 WH የመጀመሪያው who ማን አለው ይሄን ነገር? ማን ያለው ይሄን who ይለፍ መጀመር ማን አለ? ዝም ብለን አንስተን አኖሩ። ሁለተኛው what did he say? ኮንቴንቱ ምንድነው? ምን አለ? ምንድነው ያለው? ሶስተኛው where የት ነው የተናገረው? ዙም ላይ ነው? ፌስቡክ ላይ ነው? ዩቲዩብ ላይ ነው? ሚሊኒየም አዳራሽ ነው? የዳዋ መድረክ ነው? where የት ነው ያለው ይሄን ንግግር? አራተኛው which የትኛውን ርዕስ ነው ዲል ያደረገው? አምስተኛ why ለምን አለው ይሄን ነገር? አንድ ሰው ሲናገር የተናገረበት አውድ አለ አይደል? ለምን አለው? ከቆረጥከው እኮ ቁርአን ውስጥ እኮ አትስገዱ የሚል ይኖራል አይደል? ወይሉ ሊልሙሰሊን አለ አይደል? ቁርአን ውስጥ እኮ ለሰጋጆች ወዮላቸው እኮ የሚል አለ። ከቆረጥከው ግን እነማን ናቸው እነዛ ሰጋጆች? እነዛ ሶላታቸውን በአግባቡ የማይሰግዱ ብሎ አላህ ጨርሶ ከፊት ላሂቅና ሳቢቁን ቀዳሚውንና ተከታዩን ከቆረጥከው ሚኒንግለስ ይሆናል። ከተነገረበት አውድ ታወጣዋል። ተግባባ? why did he say that? ለአመታት የምታቀው መሪ ነው፣ ለአመታት የምታቀው ኡስታዝ ነው፣ ለአመታት የምታቀው የኮሚኒቲ ሊደር ነው። በደግነቱ አመታት አውቀው የሆነች ነገር አገኘው ብለ እንዴት ካጥር ጀርባ ተወረውሯል? የተናገረበት ምክንያት ነው። what did he say that? ለምንድን ነው ይሄን ያለው መባል አለበት። 5 ይሄን አለ። 6ኛ when መቻለው ይሄን ነገር አሁንም WHዎችን እየቆጠረ ነው። who what where which why when መቻለው የዛሬ አመት የዛሬ 10 አመት የዛሬ 15 አመት የተባለን ነገር ሰው ያመጣል። አንዳንድ አሁን የሚተቹ ዑለማዎች እስር ቤት ላይ ሆኖ በጻፉት ሪፈረንስ ሳያገኙ
መጽሐፎቻቸው በጫማ ስር እየተደበቀ ሲወጡ የነበሩ መጽሐፎቻቸው ነው እየተተቹ እስር ቤት ውስጥ ነው ያውም ከተፈቱ በኋላ እኮ ነዛ መጽሐፍ ኤዲት አድርገው ለቀዋል የመጀመሪያውን ይዞ የሚተች ሰው ታገኛለህ when መቻለው ይህን ኬላ ማለፍ አለበት መጨረሻ to whom ለነማናል ለፓርላማ አዳማጮችን የተናገረው ለየትኛው መድረክ ነው ለነማን ነው ያለው ሰባቱን ኬላ ሳያልፍ እንዳዘግቡ ወዳጆች ነውር ነው ለሙእሚን ነውር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጽድት አድርገውን የነገሩን ከፋ بالمرء كذبا ان يحدث بكل ما سمع ለአንድ ሙእሚን ለአንድ ግለሰብ ነው ያለው ከውሸታምነት ይበቃዋል የሰማውን አሰስ ገበስ ሁሉ ከመናገር ይበልጥ بكل ما سمع يحدث ይናገራል ሼር ያረጋል ሰብስክራይብ ላይክ ከቀኝ ወደ ግራ ይወረውራል ከዛም አልፎ ተቆጭቶ ይጽፋል ከፋ ይበቃዋል ከፋ بالمرء كذبا ለአንድ ሰው ከውሸት በኩል በቃው ان يحدث መናገርን بكل ما سمع የሰማውን ሁሉ ማስተጋባት ነው ይሄ ሙእሚንን አይመጥ ረመዳን ህይወታችን ላይ ጥሎት ሊሄደው የሚፈልግ አሻራ አንደበትን መቆጠብ ብዕርን ማዘዝ የመጀመሪያው መፍትሄ ሳናጣራ እንዳንዘግብ ሁለተኛው የሰማነውን ነገር በበጎን ተርጉመው በእስልምና አንድ ፕሪንሲፕል አለ ረዱ الشبهات الى المحكمات አወዛጋቢ ነገሮችን ወደ እርግጠኝነት ተመልሳቸዋል የሰማኸው ጆሮን የመታየው ነገር ቢኖር የዛን ሰውዬ ለአመታት ታቀዋለህ ይሄ ደግሞ እርግጠኛ ለዲኑ የከፈለው መስዋዕትነት ታቀዋለህ በኮሚኒቲ ላይ የነበረው ሚና ታቀዋለህ መስጂዱን ኢማም ሆኖ ሲመራ ለአመታት ታቀዋለህ ጓደኛ ነው ስለዚህ ብጅታዎችን ወደ እርግጠኝነት መመለስ ይፈልጋል ለምሳሌላችሁ ወዳጆች አንድ ቴክስት አንድ ንግግር ፕሪቴክስት አለው ፖስት ቴክስት አለው ኮንቴክስት ምንለዋል የንግግሩ አውድ አለው የተናገረበት አውድ አለው ከተዋል ተቆረጥከው ትርጉም ይስታል በየትኛው ቋንቋ ነገራቶችን በመልካም ጎን የመተርጎም ዘይቤ ይኖራል ሶስተኛው ሰዓት ያለቀ ስለሆነ ሶስተኛው አንደበታችንን ለማረም ብዕራችን ለማስተካከል አላህ ዘንድ እንደምንጠየቅ ንወቅ ወዳጆች ፌስቡክ ላይ በመንጽፈው ጽሁፍ አላህ ዘንድ እንጠየቃለን ዩቲዩብ ላይ በመንለቀው እንጠየቃለን ባሳተምነው መጽሐፍ እንመረመርበታለን አንተ በግልህ እንደ ወንጀል መጠየቅ ኢትስ ኦኬ ያው ሂሳብን ታወራዳለህ አላህ ዘንድ ማረኝ ትላለህ በሰራው ሐሰና ይጣፋል አላህ ከወፈቀ በህዝብ ስትጠየቅ ዩቲዩብ ፌስቡክ ላይ ስትለቀው 5000 ተከታይ አለ ያ ሰው ደግሞ ለሌላ ያሰራጨዋል በሚሊዮኖች የሆነን ሰው ልታደናግር ትችላለህ የሚሊዮኖች ነፍስ እንዲጠፋ ምክንያት ልትሆን ትችላለህ በዚህ ትጠየቃለህ አላህ ዘንድ አንድ አረበኛ ግጥም አለ ደስ የሚለኝ وما من كاتب الا سيبلى ويبقي الدهر ما كتبت يداه فلا تكتب بخطك غير شيء يسرك في القيامة أن تراه وما من كاتب ما من صحافي إلا سيبلى يبسبس علي تفعل ويبقي الدهر جزيجن ما كتبت يداه الجويس عفون عطم عسكرتوتا فلا تكتب بخطك غير شيء سلازي التصعف بأجوج غير شيء كزهوج يسرك في القيامة أن تراه يوم القيامة بتايو مياس دسته نقرنج التصعف ልብ በሉ ወዳጆቼ ፌስቡካችሁ ነገ ከአላህ ፊት ቆማችሁ ተከፍቶ ቢሰጣችሁ ደስተኛ ናችሁ did you proud with it ኮንፊደንስ አላችሁ ዋው አረ በዚህ አላፍርበትም ትላላችሁ እኔ ሁሌ የምጠይቀው አለ ሞባይላችሁን ራሱ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ኖረው ውስጡን ጋላሪውን ንየው ቢላችሁ ደስተኛ ናችሁ ዋትስአፕ are you happy sit so Allah ይወፍቃል ሁላችን ደካማ ግን
ፖስት በመናደርገው ነገር አላህ ዘንድ ሂሳብ እንዳለ ሙእሚን ያምናል። ረመዳንም ይሄን አስተሳሰብ ሊያሰርጸውና አሻራውን በቀጣይ ህይወታችን ሊያሰርጸው ነው የመጣ። ልብ በሉት፣ በወርቅ ጻፉት። ከፋ ቢልመርኢ ከዚበን፣ ለአንድ ሰው ከውሸት በኩል ይሄ ይበቃዋል። አን يحدث بكل ما سمع፣ በሰማው ነገር ሁሉ ማውራት፣ ፌስቡክ ያነበበውን ነገር ሁሉ ማስተጋባት፣ ሼር ማድረግ፣ አገርን ማወክ። ምንም ነገር እኮ መሬት ላይ የለም። ረመዳን ወዳጆቼ ሰዓቴ ኦልሞስት 1 ሰዓት ተጠቅሜያለሁ። ረመዳን ወደ ህይወታችን የመጣው ሊያንጸን፣ ቅድም የጠቀስናቸውን ነገሮች ህይወታችን ስርዓት ሊያስይዘው፣ ህይወታችን ፕሮግራም ሊያደርገው፣ ለቀጠሮ ታዛዥ ታማኝ ሊያደርገን፣ አንደበቶቻችንን ሊቆጣጠር፣ ስነ ምግባራችን ሊያንጽ የመጣ ትልቅ ማዕከል ነው እላለሁ። የኛ የፍጥር ሰዓት እየተንደረደርን ነው። 1 ሰዓት ያህል ከእናንተ ጋር ቆይቼ አደርጋለሁ። ሌላ ጊዜ በተመሳሳይ ፕሮግራም ባለሙሉ ተስፋ ነኝ። አላህ ለይለቱል ቀድርን አግኝተው ከሚጠቀሙ አላህ ያድርገን። ሀገራችን አላህ ሰላም ያደርጋት። እኛ አሁን የምንፈልገው የቀኝ የግራ ዘመም አይደለም፣ ኢትዮጵያ ፒስፉል ትሆን የሚል ነው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። وعليكم السلام ورحمة الله وبركاته. بارك الله فيك أستاذ ياسين. إن شاء الله نزيه تمرتوش ወደ ውስጣችን ገብተው ረመዳን እንዳልከው አሻራውን ላያችን ላይ ያሳርፋል ብለን ተስፋ እናደርጋለን። የሰማነው ነገር እንደምንጠቀም ተስፋ አደርጋለሁ። ምናልባት የፍጡር ሰዓት እየደረሰ ስለሆነ ከዚህ በላይ ማቆየቱ ተገቢ ስለማይሆን እንጂ ምናልባት ወንድም እህቶች የተለያዩ ነሲሐዎች ብትሰጣቸው ሊያነሷቸው የሚችሏቸው ጥያቄዎች ሊኖሩ ይችሉ ነበር። ነገር ግን ጊዜን ግንዛቤ ውስጥ ከተን ኢንሻአላህ አንዲት ነገር ላይ ብቻ እንደው ምክርን አክለህልን ኢንሻአላህ እዛ ላይ መሰናበቻ ብናደርግ መልካም ይመስለኛል። ይሄው ምንድነው እንዳነሳው አሁን ያለንበት አካባቢ ከአገር ውጭ ያለን ኮሚኒቲዎች ነን። ይህ ኮሚኒቲ የሚባል ነገር ደግሞ ኮንሰፕቱ የብዙዎች አሻራ የሚያርፍበት ነውና ዛሬ ላይ በጣም የሚያስመሰግኑ መልካም የሆኑ አላህ Subhanahu Wa Ta'ala እንዲቀበላቸው ዘውትር ዱዓ የምናደርጋቸው በጣም ብዙ መልካም ነገሮች በዚህ ኮሚኒቲ ይሰራሉና በቀጣይም ደግሞ እነዚህ መቀጠል እንዳለባቸው እንደ ኮሚኒቲ ወደምንፈል ከራሳችን አልፈን ለሌላው መትረፍ እንችል ዘንድ ደግሞ መጠንከር ስለሚኖርብን እስቲ ሁላችንም ኮሚኒቲ ላይ የበኩላችንን አስተዋጽኦ ማድረግ እንደሚገባን ትንሽ አድቫይዝ ብታደርገን ኢንሻአላህ መልካም ነው። እንዳልከው ሌሎች አጋጣሚዎች ላይ ሰፋ ያለ ፕሮግራሞች ይዘን ኢንሻአላህ ውይይቶች ለማድረግ እንሞክራለን። ግን ያንተን ጊዜ ኮንሲደር በማድረግ እዚህ ነጥብ ላይ ብቻ ነሲሃ አድርግልን፣ ምክር ስጠንና ኢንሻአላህ እዛ ላይ እንሰናበታለን። ባረከላሁ ፊክ። ሹክራን ወንድሜ ሰይፈል ኢስላም ባረከላሁ ፊክ። እስልምና ከሚታወቅበት ትልቁ አቅሙ ነገራቶችን በህብረት የመስራት ውስጥ እንደምታውቁት ጀማ ሰላት በህብረት ነው፣ የጁምዓ ሰላት በህብረት ነው፣ የዒድ ሰላት በህብረት ነው። ዒድን ደግሞ ለየት የሚያደርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዒድ ላይ ምእመናን ብቻ አይደለም ሴቶች እንዲወጡ አዘዋል። ሴቶች በአረቡ ዓለም ኹድር ገና ለትዳር ያልሆነች ሴት የምትቀመጥበት የብቻ ገለልተኛ ቦታ ነበረ። ያው ትዳር እስክትይዝ ድረስ ራሷን ለመጠበቅ እሷ እንኳን እንድትወጣ ታዛለች። ከዛም አልፎ ወልሁየዱ አሉ ሀይድ የሆነች ሴት ትውጣሉ የዒድ ቀን። ለምን? የዒዱን በረከት ተሳተፍ የሙስሊሙንም ቁጥር አድቫንቴጅ አለው። ረሱላህ ሰለላሁ ዐለይሂ ወሰለም ትልቅ የአገር መሪ ናቸውና ፖለቲካሊ ቫልዩ አለው፣ እንደ አገር ቫልዩ አለው፣ እንደ ሙእሚን ስብስብ ቫልዩ። እሷ እንኳን ትውጣሉ ሶላት ሲደርስ ትለይ ግን ዒዱን ተሳተፍ ዱዓውን አሚን ትበል ወጣ ተሳተፍ ይላል። እስልምና በጀማዓ ስገዱ ይላል፣ ጁምዓ በህብረት ስገዱ ይላል፣ ዒድ ላይ አደባባይ ወጣችሁ ስገዱ ይላል። በጀማዓ መብላት የአንድ ሰው ምግብ ለሁለት ሰው እንደሚበቃ ተነግሮናል። የሁለት ሰው 3 ሰው ያጠግባል ተብለናል። በግል ከመነገድ በሸሪካ መነገድ ትርፉ እንደሚነባበር ሐዲስ ነግሮናል። በግል ከመነገድ አላህ ሸሪካ ሼር ሆልደር ሲፈጠር ይባርከዋል። የኛ ችግር ምንድነው? ሼርን ፈጥርና በህግጋት ስለማናስረው
ያኔ አንዬ ተባብለን ተጣልተን እንለያያለን። ያኔ መጣላታችንን ሸር አብሮ መስራት መጥፎ በመሆን እንተረጉመዋለን። ህግጋት ያለማክበር ነው ዛጋ የተጎዳ። እስልምና ስብስብን ይወዳል፣ አንድነትን ይወዳል። በተለይ ደግሞ እናንተ እኛ ሀገር ያው ሀገራችን እንደመሆኑ ሁሉም አድቫንቴጆች እጃችን ላይ። እናንተ ግን ዲያስፖራ ኮሚዩኒቲ ስትሆኑ እናንተው ተጠራርታችሁ በመገናኘት ነው ትንሿን ኢትዮጵያ መፍጠር የምትችሉት። በመሰባሰብ ነው ኃይላችሁን ማጠንከር የምትችሉት። ሰነሹዱ አዱደከ ቢአኺክ አላህ ለነቢዩላህ ሙሳ ጡንቻህን በወንድምህ እናበረታዋለን ይላቸዋል። መሰባሰብ፣ መቀናጀት፣ አብሮነት ትልቅ ጉልበት አለ። ምናልባት የኢትዮጵያን የታሪክ መዘውር ቀይሮ የሄደው ሁላችሁም የተሳተፋችሁበት የድምጻችን ይሰማ እንቅስቃሴ ሚስጥር አንድነት ነው። የታሳሪው አንድነት፣ ውጭ ያለው አንድነት፣ አብዛኛው 90% ስኬቱ 10% እንደ የትኛውም እንቅስቃሴ ክፍተት ሊኖረው ይችላል። ትልቁ ስኬቱ የአብሮነት የአንድነት ጉዞ ነው። ኮሚዩኒቲውም ላይ አደራችሁን እንደ ቤታችሁ እዩት። ልክ ኢትዮጵያ ውስጥ እንዳለ እንደ መጅሊስ እዩት። መጅሊሳችሁ እሱ ኮሚኒቲያችሁን በማጠናከር ኢቨን የተለያዩ ኮሚኒቲውን ካላችሁ ቪርቹዋል ጀማ በመፍጠር ዩኒቲ ኤንድ ዳይቨርሲቲ የምንለዋል የተለያየ ስቴት ላይ ሊኖር ይችላል፣ ግን የጋራ ደግሞ የሚናበብ አንድ ክንድ ፈጥራችሁ ወደፊት ቀጥሉ እላለሁ። አላህ ስብስባችሁን ይባርከው። እናንተ ስትደራጁ ለእኛ አቅም ትሆናላችሁ። ታስታውሳላችሁ እኛ ታስረን እናንተ በየሀገሩ የምታረጉት ሰላማዊ ሰልፍ ዓለም አቀፋዊ እንድምታ ሰጥቶታል። በቅርቡ እንግሊዝ ላይ አድርጋችኋል። ሞጣ ጋር ተያይዞ እንድምታው ትልቅ ነገር ነው። ትልቅ እንድምታ አለው ለውስጠኛው ሀገር። ስለዚህ እናንተም ለኛ ኃይል ናችሁ ማለት ነው። ዲያስፖራ አካል ውስጥ ላለው ለዲያስፖራው ተመጋጋቢ ነው እና ስትጠነክሩልን ነው ጉልበት የምትሆኑ፣ ስትጠነክሩልን ነው መደገፊያ የምትሆኑን። አንድ ስብስብነታችሁን ጠብቁ፣ ኮሚኒቲያችሁን አሳድጉት። ፋይናንሻሊ ትረዱናላችሁ፣ ለሀገር ውስጥ ላለው እንቅስቃሴ በድምጽ ታግዙናላችሁ፣ በሰላማዊ ሰልፍ ታግዙናላችሁ። ይሄን ማድረግ የምትችሉት ግን እናንተው ተጠናክራችሁ በእግራችሁ ስትቆሙ ነው እላለሁ። አላህ ያበርታችሁ፣ አላህ ያጠንክራችሁ፣ አላህ ይወደዳችሁ። አሚን። ባረከላሁ ፊክ ሸይኽና። ኢንሻአላህ ወንድም ኑር እጅን ለረጅም ሰዓት እጅ አውጥተሃል። እንዳልኩት ኡስታዝ የፍጡር ሰዓት እየደረሰበት ነው። ከመድረክ የሚመጡ ጥያቄዎች ካሉ ለማስተናገድ ምናልባት ሌሎች ሁኔታዎችን እናመቻቻለን። ኦኬ፣ ጥያቄ ካልሆነ ኡስታዝ ባረከላሁ ፊክ በዚሁ መሰነባበት እንችላለን ኢንሻአላህ። ባረከላህ፣ ሹክራን። ዱዓ እንረሳሳ፣ አፈጥሩ ዱዓ አትርሱኝ ኢንሻአላህ። መርሐባ። ወንድማችን እጁን በድጋሚ ያነሳ ነውና አንድ ደቂቃ ቻው እያለኝ መሆን አለበት። ቻው እያለኝ ነው። ኑር ቻው ነው ወይስ የተለየ ነገር አለ? ካልሆነ ኢንሻአላህ ኡስታዝ እናሰናብተው። ኦኬ ኡስታዝ ኢንሻአላህ እንትኑ ማስቸግሩ። ኦሬ ሹክራን፣ ሌላ ጊዜ እንገናኛለን። መርሐባ። እሺ ወዳጅ፣ ሰላም አለይኩም። ባረከላሁ ፊክ ኡስታዝ። ኢንሻአላህ ልትሰናበተን ትችላለህ። ወንድሞች እህቶች፣ እንግዲህ ማነው ነገ ደግሞ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ በረመዳን የምናደርጋቸው የዕለት ተዕለት ፕሮግራሞች ይቀጥላሉ። ነገ የሼክ መሐመድ ፕሮግራም ይኖረናል። ማንኛውም ጥያቄዎችን አንስተን መልስ የምናገኝበት እንዲሁም የቁርአን የተጅዊድ ትምህርቶቻችን መድረኮችም እንዳሉ ናቸው። ኢንሻአላህ እነዚህ መድረኮች መሳተፋችሁን ሌሎች ወንድምናቶችም ተጠቃሚ እንዲሆኑ መጋበዛችሁን አትርሱ። ኢንሻአላህ የዛሬውን የእንግዳችንን ፕሮግራም በዚሁ እናጠቃልላለን። ኡስታዝ ያሲን ኑሩን ይህንን ትምህርት በሚሰሙ ወንድምናቶች ፋውንዴሽን ስም በድጋሚ እናቀርባለን። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።